ሃይማኖት ለትዳር መስፈርት መሆን አለበት ብለሽ ታስቢያለሽ? አዎ በደንብ። ግን እኮ ሃይማኖት የግል ነው። እውነት ነው፣ ሃይማኖት የግል ነው። ግን ደግሞ ትዳርም ሁለቱ አንድ የሚሆኑበት ነው። ስለዚህ ይሄ ሐሳብ ለሌላ ማህበራዊ ነገሮች እንጂ ለትዳር አይሰራም። ሁለቱ ከተዋደዱና በየሃይማኖታቸው ተከባብረው ለመኖር ከተስማሙ ምን ችግር አለው? ችግሩ የሚጀምረው እኮ እዚህ ጋር ነው። ትዳሩ የሁለታቸው ብቻ ነው ተብሎ ከታሰበ ትልቅ ስህተት ነው። የሚጀምረው በሁለቱ ቢሆንም ባለቤትነቱ ግን ወደፊት የሚወልዷቸው ልጆችና የሚመሰርቱት ቤተሰብም ጭምር ነው። ልጆችም ቢሆኑ ካደጉ በኋላ ተምረው የፈለጉትን ሃይማኖት መምረጥ ይችላሉ። እዚህ ጋር ደግሞ ሌላ ስህተት። ጉዳዩ እኮ ሃይማኖት የመምረጥና የመከተል ብቻ አይደለም። ታዲያ ሌላ ምን ሊሆን ይችላል? በልጅነት እድሜያችን የሁሉም ነገር አስተማሪና ሮል ሞዴላችን ወላጆቻችን ናቸው። በልጅ አእምሮ ውስጥ ወላጅ ሁሌም ትክክል ነው። አብዛኛው ማንነታችን የሚገነባው በልጅነት እድሜያችን ከምንወስደው የወላጆቻችን ማንነት ነው። ማንነት ሰፊ ትርጓሜ ቢኖረውም ከነዚህ ውስጥ አንዱና ዋነኛው የምንከተለው አልቲሜት እውነታ ወይም ሃይማኖት የምንለው ነው። በዚህ ጉዳይ ላይ ወላጆቻችን የተለያዩ ሲሆኑ እናታችን ወይም አባታችን ተሳስተዋል ብለን ለማሰብ እንገደዳለን። በዚህም ምክንያት ልጆች የማንነት ቀውስ ውስጥ ይገባሉ። ይሄ ደግሞ አፌክት የሚያደርገው የሚከተሉትን ሃይማኖት ብቻ ሳይሆን አጠቃላይ ማንነታቸውን ነው። ብዙ ነገራቸው የተወዛገበና በወላጆቻቸውም ላይ ትረስት የሌላቸው ልጆች ይፈጠራሉ። ይሄ ደግሞ የሃይማኖት ጉዳይ ብቻ አይደለም። ግን ደግሞ በጣም ከተዋደዱና ተለያይተው መኖር ካልቻሉስ? ፍቅር እኮ ከሃይማኖት ይበልጣል። ፍቅር እኮ እንደ መንፈስ እንዲሁ መጥቶ የሚሰፍር ነገር አይደለም። ከመጀመሪያው በሃይማኖት እንደማይመሳሰሉና ሩቅ እንደማይወስዳቸው እያወቁ ፍለርት መደራረግ የለባቸውም። ሁሉን ነገር ኢግኖር አድርገው ቅልጥ ያለ ፍቅር ውስጥ ከገቡ በኋላ ተለያይተን መኖር አንችልም ቢሉ ይሄ ምንም ሴንስ አይሰጥም። እንደኔ በየትኛውም እምነት በሃይማኖት የማይመስለንን ሰው ማግባት የሚፈቀድ አይመስለኝም። ስለዚህ የማይመስልሽን ሰው ላግባ ስትይ ያንን ህግ እየሻርሽ ነው ማለት ነው። ያ ማለት ደግሞ ለሃይማኖት ብዙም ግድ እንደሌለሽ ያሳያል። ስለዚህ ሃይማኖታችን ከፍቅራችን አይበልጥም ካሉ ከሁለት አንዳቸው ቀይረው መመሳሰል ይችላሉ። ሁለት ወዶ ግን አይሆንም።